ከዚህ ወደዚህ የተቀየርኩትን ትራንስፎርሜሽንን ያያችሁ ሰዎች በጣም በተደጋጋሚ ብዙ ጊዜ የሚባለው ይሄ ነገር ይቻላል ወይንም ደግሞ ምን ያህል ጊዜ ፈጀብሽ? እነዚህን ሁላ ጥያቄዎች ከዚህ በፊት መልሻቸዋለሁ። ግን ያው አዳዲስ ሰዎችም አላችሁ። እናንተም ደግሞ ዌልካም፣ እንኳን ወደ ሙቭ ዊዝ ካሊ ቤተሰብ ተቀላቀላችሁ። እስቲ ትንሽ እንወያይበት። ሰላም ቤተሰብ፣ ይሄ ኦርታክ ነው። የሰውነት ለውጥ ሰውነታችን ብቻ ሳይሆን የሚፈትነን ህይወታችንን፣ አኗኗራችንን፣ ነገሮችን እንዴት እንደምናይ፣ ላይፍ ስታይላችንን፣ አስተሳሰባችንን ሁላ ነው የሚፈትነው ማለት ነው። ብዙ ሰው የሚያየው የሰውነታችንን ለውጥ ብቻ ነው፣ ግን ብዙ ነገራችን ነው በዛው የሚለወጠው ማለት ነው። እንቅስቃሴ ማድረግ ወይንም ጂም መሄድ ወይንም ደግሞ ምግብ መቀየር ዳይት ሊሆን አይገባም። ላይፍ ስታይል ለመሆን ያለበት የአኗኗራችን አንዱ ፓርት ነው መሆን ያለበት ብዬ አስባለሁ። ምክንያቱም ብዙ ሰዎች እኔ የሚያየሁትኝ እኔም ደግሞ ሞክሬው ያልተሳካ ነገር በጣም ፈጣን የሆኑ ዳይቶች ለጊዜያዊ አቀናነስ፣ ለጊዜያዊ አጨማመር ለረጅም ጊዜ መቆየት የማይችሉ ማለት ነው። ያ ማለት ደግሞ ብዙ ጊዜ በቃ ቶሎ መቀነስ እፈልጋለሁ ብለን የምናደርጋቸው ዳይቶች፣ ቶሎ መጨመር እፈልጋለሁ ብለን የምናደርጋቸው ዳይቶች፣ ፈጣን የምንላቸው ዳይቶች ውፍረት ለመጨመር ሊሆን ይችላል፣ ውፍረት ለመቀነስ ሊሆን ይችላል የሚደረጉ ዳይቶች። እነዛ ዳይቶች ከቆሙ በኋላ ሰውነታችን ሜንቴን ማድረግ ወይንም ደግሞ ያንን እንዳለ ለማስቀመጥ ይከብደዋል። ምክንያቱም የሆነ ያስለመድነው ነገር አለ። ያንን ደግሞ ስናሳጠው ሰውነታችን ወይ ውፍረት መጨመር ይጀምራል ወይ ውፍረት መቀነስ ይጀምራል ማለት ነው። ሜንቴን ማድረግ አይችልም። እና በተደጋጋሚ የምነግራችሁ ነገር ፈጣን እንዴት ነው ሰውነቴ ሊቀይረው የምችለው በፍጥነት የሚለውን ጥያቄ ብዙ ጊዜ አልመልስም። ምክንያቱም ፈጣን የሚባል ነገር የለም። በዛ ቻሌንጅ ውስጥ ነው እየተማራችሁ አዳፕት እያደረገ ሰውነታችሁ ላይፍ ስታይል እያደረጋችሁት የምትቀጥሉት ማለት ነው። ልታውቁት የምፈልገው ነገር እኔ የሚያሳለፍኩት ነገር ያዋጣችኋልን ብዬ የምነግራችሁ ነገር ላይፍ ስታይል ማድረግ ነው። እንደ ማንኛውም ሰው ፈጣን ዳይት ብዬ በፍጥነት ለውጥ ለማየት የተለያዩ ዳይቶችን ሞክሬያለሁ። የሚጠጡ ጁሶችን ሞክሬያለሁ። የሚጠጡ ሻዮችን ሞክሬያለሁ። ምንም የሚዋሽ ነገር ሻዮች ሞክሬያለሁ። ያልሞከርኩትኝ ነገር የለም መጀመሪያ ላይ ማለት ነው። እና ለትንሽ ጊዜ ለውጥ አይቼ ተመልሶ ይመጣል ያ ውፍረት ያንን ነገር ሳቆም። ምክንያቱም ሜንቴን ላደርገው አልቻልኩኝም፣ ለረጅም ጊዜ ላቆየው አልቻልኩኝም። ምን እስከማር ድረስ የምወዳቸውን ምግቦች በጤናማ መልኩ መስራት እስከምችል ድረስ። ከሁሉም ነገር መጀመሪያ ላስቀድመው የምፈልገው ነገር ምንድን ነው? ይሄንን ለውጥ በደንብ ፈልጉትኝ። የእውነት ነው የምላችሁ፣ በደንብ ፈልጉት። በደንብ ከፈለጋችሁት የሚያስቆማችሁ ምንም ነገር የለም። ቢደክማችሁ አትተውትም፣ ቢሰለቻችሁ አትተውትም፣ ለውጥ ባታዩ ለጊዜው አትተውትም። መልሳችሁ ወደ ድሮ አበላላችሁ ብትመለሱ አትተውትም። ያችን ለውጥ ለማምጣት ትታገላላችሁ ማለት ነው። በየትኛውም ጊዜ መጀመሪያ ከልባችሁ ለውጡን ፈልጉትኝ። በተደጋጋሚ የሚደርሰኝ ጥያቄ ምንድን ነው? ውፍረት ለመቀነስ ምን ያህል ጊዜ ፈጀብሽ የሚለው። አንዳንዴ እንደውም አልመልሰውም ይሄን ጥያቄ፣ ምክንያቱም አመት ከግማሽ ወሰደብኝ ስል በጣም በቃ ረጅም ጊዜ የሚመስላችሁ ሰዎች አላችሁ። በህይወታችን ውስጥ ውፍረት መቀነስ ወይ ውፍረት መጨመር አይደለም ጎላችን ሊሆን የሚገባው። ጤናማ አኗኗር ላይፍ ስታይላችን ነው መሆን ያለበት። ሰውነቴን በደንብ መማር ነበረብኝ። ሰውነቴን ማወቅ ነበረብኝ። ምን ምግቦችን እንደምወድና በጤናማ መንገድ ምን አይነት ምግቦችን መስራት እንዳለብኝ እና እንደሚስማማኝ ኢንጆይ እንደማደርገው። ምክንያቱም ይሄ በቃ ኮምፕሊትሊ የላይፍ ስታይል ቼንጅ ነው የሚሆነው ማለት ነው። በየጊዜ የምመገባቸው አመጋገቦች አሉ፣ የማዘወትራቸው ነገሮች አሉ። እነሱ መቀየር ነበረብኝ ማለት ነው። እና በፍጥነት አለመቀነስ ራሱ ሰውነታችሁን እያጠነከረ እንድትቀንሱ ይረዳችኋል። ምክንያቱም በጣም ከሚያስፈልገው በላይ ቀንሳችሁ ምግባችሁን በምትመገቡ ጊዜ ሰውነታችሁ ላይ ያለውን ስብ ብቻ ሳይሆን ጡንቻችሁንም ነው የምትቀንሱት። እና ያ ደግሞ ወደ ስኪኒ ፋት የሚባል ነገር አለ። የሆነ የቀጭን ወፍራም ይሉታል ፈረንጆች። ሰውነታችሁ ላይ በቂ ጡንቻ ሳይኖር ሲቀርና ሰውነታችሁ ሲላላ ማለት ነው በምትቀንሱ ጊዜ። እና ሰውነታችሁ እንዳይላላ ግዴታ ጡንቻ ሊኖረው ይገባል ማለት ነው። እና ደግሞ ጡንቻችሁን ቶሎ እንዳትቀንሱ ረጋ ብላችሁ ሰውነታችሁን መቀነስ ሰውነታችሁ እንዳይላላ ያደርገዋል። እና መቼም ጊዜ አይጠብቅም እና ጊዜ መሄዱ ስለማይቀር ራሳችሁ ላይ እየሰራችሁ ቀስም ብላችሁ ይሆን ራሳችሁ ላይ እየሰራችሁ ራሳችሁን እየቀየራችሁ ጤናችሁ ላይ እየሰራችሁ ጊዜው በሄድ ምንም አይደል ነው። ግን ይሄ ነገርማ አመት ይፈጅብኛል ብለን እርግፍ አድርገን ከተው ነው ኔክስት ይር ወይ ጃንዋሪ እስከሚመጣ እንጠብቃለን። የሚቀጥለው አመት ደግሞ ሞክራለሁ። ጀምረን ስናቆም ምንም አይነት ለውጥ ሳይመጣ ግን ደግሞ ጊዜ መሄዱ አይቀርም እና ራሳችሁ ላይ ለመስራት አትስናፉ። ምንም አይነት የተለየ አንደርላይን ኢልነስ ከሌለብን፣ የሆርሞን መዛባት ምንም አይነት ችግሮች ከሌለብን፣ የስትረስ ሌቭላችን የተመጣጠነ ከሆነ በጣም ብዙ እየተመገብን ነው ማለት ነው የምንወፍረው ማለት ነው። እና
ምግባችንን መቀነስ አለብን፣ ይበልጥ ሰውነታችን መንቀሳቀስ አለበት ማለት ነው። ያ ማለት ካሎሪ ደፍሰት ውስጥ ራሳችንን ማስገባት አለብን። ካሎሪ ደፍሰት ደግሞ ትንሽ እየበላችሁ ብዙ ማቃጠል አለባችሁ። ማየት አለባችሁ በቀን ውስጥ ምን እንደምትመገቡ። በቀን ውስጥ የምትመገቡት ነገር ተደማምሮ ነው የሚሰጣችሁ ውጤታችሁ ማለት ነው። ያው በሳምንት ውስጥ ጤናማ የሚባለው 0.5 ኪሎ ግራም መቀነስ ነው ማለት ነው። ወይም ትንሽ ከዛ በላይ ብናደርግ ይቻላል። ኢቨን አንድ ኪሎ ግራም ራሱ በሳምንት ትንሽ ብዙ ነው ይባላል። በቀን ውስጥ የምትበሉትን አመጋገብ እዩ። አመጋገባችሁ ላይ ሃይ ፕሮቲን የሆነ ሃይ ፋይበር የሆነ የተመጣጠነ ምግብ እንዲሆን ሳህናችሁን ተመልከቱ። ሰውነታችሁን ለማንቀሳቀስ ሞክሩ። አትሊስት 10,000 ስቴፕስ ላስት ታይም የጀመርነው ቻሌንጅ 10,000 እርምጃ በቀን ውስጥ ለማስገባት ሞክሩ። አትሊስት ጂም መሄድ እንኳን ባትችሉ ለጊዜው እንቅስቃሴ መስራት ደግሞ እንዳለባችሁ ነው። ያው በሳምንት አትሊስት 3-4 ብትሰሩ ካርዲዮም ደግሞ መስራት አለባችሁ። አንደኛ የምትበሉትን ምግብ መቀነስ አለባችሁ። በየቀኑ የምትበሉትን ምግቦች እዩዋቸው። ከዛ የምትበሉት ምግብ የምትጠጡት የሚጠጣ ነገር እነሱ ሁሉ ተደማምሮ ነው የሚሰጧችሁ ውጤታችሁ ማለት ነው። አንዳንድ ኮመንት ያለው እኔ ከፊቴ ብቻ ነው እየቀነስኩ ያለሁትኝ ወይ ከእግሬ ብቻ ነው ወይ መቀመጫዬን ነው እየቀነስኩ ያለሁትን የሚል ኮመንት ያለው እና ያው ሌላውም ቦታ መቀነሱ አይቀርም፣ ግን እንደ ጂናቲክሳችን ይለያያል። መጀመሪያ ምን እንደሚቀንስ ከዛ ምን እንደሚቀጥል ቀስ በቀስ ሰውነታችሁን ተለማመዱትኝና ያኔ ታውቃላችሁ ሰውነታችሁ እንዴት እንደሚቀበል ማለት ነው እንቅስቃሴንና አቀናነስን። በርቱ፣ ጠንክሩ፣ ጸልዩበት። እግዚአብሔር ያበረታችኋል ራሳችሁ ላይ እንድትሰሩ ሰውነታችሁን እንድትጠብቁ እና በርቱ። ወዳችኋለሁ ቤተሰብ። እስከሚቀጥለው ቪዲዮ ቻው።